አክብሮታይ ሰላምታችን በያላችሁበት ይድረስ። የተወደዳችሁ የኢትዮ ፎረም ቤተሰቦች እነሆ የዕለቱን ዘገባዎቻችንን ከዚህ እንደሚከተለው ማቅረብ ጀመርን። አበይት ነጥቦቹን በቅድሚያ ከትግራይ ወደ አማራ ክልል ተጉዘው በጦርነት ወቅት የጠፋ ንብረታቸውን ያገኙት ሰው ጉዳይ መነጋገሪያ ሆኗል። ለ3 ዓመታት ንብረታቸውን ሲጠብቁ የከረሙ የሀገር ሽማግሌዎች ሁለቱ ህዝቦች ላይ ሊያዩ የተጋመዱ ናቸው ይላሉ። ይህንን መረጃ በዝርዝር እንመለከተዋለን። አብይ በተሳተፈበት ጦርነት በነበረ ሚና ርዕሰ መስተዳድሩ እየከሰሱኝ ነው ሲሉ ባለስልጣኑ ገለጹ። አንዱ እስር ቤት ተዘግቶ ሌሎች እስር ቤት እየተከፈቱ ነው ሲሉም ተሰምተዋል። ትሰሙታላችሁ። ከ700 በላይ የመንግስት ወታደሮችን ገደልኩ ሲል የኦሮሞ ነጻነት ጦር ገለጸ። ከሰሞኑ ተጠናቀው እየተለቃቀሙ ነው በሚል በፊልድ ማርሻል ብርሃኑ ጁላ ከተገለጹ ኃይሎች መካከል አንዱ የሆነው ጦሩ ከ200 የሚልቁ እስረኞችን ማስለቀቁንም ይፋ አድርጓል። ተጨማሪውን ይዘናል። የአቶ ጌታቸው ረዳ ቡድን ያቋቋመው አዲሱ ፓርቲ ስያሜ ታወቀም። ትግራይ ሊበራል ዲሞክራሲያዊ ፓርቲ በሚል የሚጠራ ስለመሆኑም ተነግሯል። እንቃኘዋለን። ጀነራሉ በፋኖ ኃይሎች አደረጃጀቶች መካከል ተፈጠረ ስላሉት ልዩነት ተናግሯል። በክልሉ በተለያዩ ቦታዎች የሚደርሱ ጥቃቶች አሁንም እንደቀጠሉ ናቸው። ምክትል ጠቅላይ ሚኒስትሩ አቶ ተመስገን ጥሩነህ ደግሞ ወደ ክልሉ መጓዛቸውን በተመለከተ ዘገባ አሰርተዋል። ሌላኛው መረጃችን ነው። ፑቲን በዩክሬን ለ3 ቀናት የሚቆይ የተኩስ አቁም ሊያውጁ ነው። የዚህ የተኩስ አቁም መታወጅ ዋነኛ ምክንያት ደግሞ የሁለተኛው የዓለም ጦርነት ማብቃት መታሰቢያ ነው። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህንና ሌሎችን መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆንላችሁ። ከትግራይ ወደ አማራ ክልል ተጉዘው በጦርነቱ ወቅት የጠፋ ንብረታቸውን ያገኙት ሰው ጉዳይ መነጋገሪያ ሆኗል። ለ3 ዓመታት ንብረታቸውን ሲጠብቁ የከረሙ የሀገር ሽማግሌዎችም ሁለቱ ህዝቦች ላይ ሊያዩ የተጋመዱ ናቸው ይላሉ። በትግራይ ክልል ርዕሰ መዲና መቀለ ከተማ ነዋሪ የሆኑት አቶ ህሩይ አብርሃ ታሪካቸው እንዲህ ያለ ነው። የሰሜኑ ጦርነት በተጀመረበት ወቅት መኪናቸው ለግዳጅ እንደወጣ ሳይመለስ ይቀራል። ጦርነት ነውና መኪና የተቃጥሎ ይሆን ብለው ግን ዝም አላሉም። የእርጅና ዘመን መጦሪያቸው ነውና ለአመታት ፍለጋ ወጡ። ፍለጋቸውን ፍሬ አፍርቶ በአማራ ክልል ሰሜን ወሎ ዞን መቄት ወረዳ ፍላቂት ከተማ በህዝብ ጥበቃ ንብረታቸው ከ3 ዓመታት በኋላ ተይዞ ባለቤቱን ሲጠብቅ አገኙት። የትግራይና የአማራ ህዝብ እንኳን አሁን ያኔ በጦርነቱ ወቅት አብሮ ነበር የሚሉት አቶ ህሩይ ለ2 ዓመታት የ4 ኪሎ ፖለቲከኞች ህዝብን ከበው ሲያስርቡም ጤፍ ይልኩልኝ የነበሩት የአማራ ክልል ወዳጆች የነበሩ ሲሉም ያስታውሳሉ። እነሆ ከ2 ዓመታት በኋላ ደግሞ አቶ ህሩይን በአካል ማንነታቸውን የማያውቅ ማህበረሰብ ንብረታቸውን ጠብቆ ቆይቶ አስረክቧቸዋል። በቃ አይዞ ንብረት አይደለም ወይ ይሄን ሀገር አይደለም ወይ ቤት አይደለም ወይ ምንም እንዳትጨናነቅ አይዞ እያሉኝ በቃ ትንሽም ትልቁም አስተዳደሩም በጣም ነው ምስግናይ ከአቅሜ በላይ ነው። በቃ መናገሩ ራሱ በቃ ከአቅሜ በላይ ነው። እኛ እኮ በዚህ በማይረባ ፖለቲካ ነው የተጣላ እንዲመቸስ ተጣልተን እናውቃለን። ይሄ እኮ ኩንታል ጤፍ የላከልኝ አማራ ነበር። እዛ ተዘግተን እያለን እኮ ይኔ ረዳት የነበረው ሽፎሩ ነው ኩንታል ጤፍ ላከል። ከትግራይ ክልል በግዳጅ የወጣን መኪና ከ3 ዓመታት በላይ በመጠበቅ ለባለቤቱ የመለሱት የሀገር ሽማግሌዎችም የትግራይና የአማራ ህዝብ ወዳጅነት ለተወሰነ ጊዜም ቢሆን የሻከረው በፖለቲከኞች ሳቢያ መሆኑን አስታውሰው አሁን ይበልጥ መሻሻልና መቀራረብ እንደሚያስፈልግ ያስረዳሉ። የትግራይ ወጣቶች እዚህ ድረስ መጥተው በገደልና ሸንተረሩ ወድቀው እንደቀሩ እኛንን በአካል ያየነው። በተመሳሳይ ከዚህ ከአማራ ክልልም ስንት ወጣት ሄዶ ነው ያለቀው። ወቅት የፈጠረው ጦርነት ያደረሰውን ጉዳት በመቀራረብ ብቻ ነው የምናክመው ሲሉም ነው የሀገር ሽማግሌዎቹ የሚናገሩት። ይህ እንግዲህ ወቅት የፈጠረው ጦርነት ነው። በተወሰነ ጊዜ ተለያይቶ ኑሯል። አሁን ላይ ግን የአማራና የትግራይ ህዝብ በዚህ ልክ እየተግባባ የራሱን ሰላም በራሱ እያስከበረ እንዲሄድ ጥሩ የሆነ በር ከፋች ነው። አቶ ህሩይ የግል ንብረታቸው የሆነው የደረቅ ጭነት ተሳቢ መኪናን የመከላከያ ሰራዊቱ ነበር ለግዳጅ ከመቀለ ወታደር ጭኖ ወደ አማራ ክልል ጋሸና ግንባር ያጓጓዘበት። በአማራና ትግራይ ህዝቦች መካከል በዛ ሚሊዮን ገዳይ ጦርነት ወቅት የሚሆን በኋላ የአብሮነታቸው ማሳያ የሆኑ ሌሎች ታሪኮችም ግን አሉ። ከሳምንታት በፊት ከወሎ ተነስተው ወደ መቀለ ያቀኑትና ሁለተኛ ቤተሰባቸውን ያገኙት አቶ መሐመድ አንዱ ናቸው።
እኒህ አባት ወጣት ምስግና በጦርነቱ ወቅት ወልዲያ አካባቢም በከባድ መሳሪያ ተመቶ ከወደቀበት አንስተው ደብቀው ቁስሉን አክመው በቤታቸው ለ2 ዓመት ያኖሩ ናቸው። ከጦርነቱ ማግስትም የሁለቱ ህዝቦች ግንኙነት የሚያጠናክሩ ሁነቶችን ያደረጉ ከፖለቲካው የራቁ የሀገር ሽማግሌዎች አሉ። ከወራት በፊት የ92 ዓመት ዕድሜ ባለጸጋ የሆኑት አቶ አባተ የስጋት የተባሉ ባለሀብት ያደረጉትም አንዱ ማሳያ ነው። እኒህ አባት በመገናኛ ብዙሃን የትግራይ እናቶችን እንባ ተመልክተው ከጎጃም አካባቢ 4 ሚሊዮን ብር በላይ ወጪ ያደረጉበትን እህል ጭነው ወደ ትግራይ ክልል ውቅሮ ወስደው ተረጆችን ጎብኝተውም ነበር። 92 ዓመቴ ነው። በቴሌቪዥን ሲያለቅሱ ሳይ ሲቸገሩ ሳይ ራሴ ልቤ ተረበሸና 4 ሚሊዮን 200 ሺህ የኢትዮጵያ ብር ነው 1160 ኩንታል የተራቡ ወገኖችን ለመርዳት። ይህ እያደገ መጥቶ ከወራት በፊት በተከበረው የአክሱም ጽዮን በዓለም ከአማራ ክልል የተጓዙ ወጣቶችን የአክሱም ወጣቶች እግራቸውን አጥበው ሲያስተናግዱ ታይተዋል። የመጣሁት ከወልዲያ ነው። እንኳን ያ ሁሉ ነገር አልፎ እንኳንም ለዚህ በቃን። ያው ከጸብ ምንም አይገኝም። በጸብ ወይ ደግሞ በጦርነት የሚገኝ ነገር ስለሌለ ፍቅር ነው የሚበልጠው እና ፍቅር ይበልጣል። አሁንም በፍቅራችን ቀጥል። ሁሉ የመጣው እኛም የመጣ ነው፣ እናንተም የምትመጡት እኛም የምንመጣው ፍቅር ስላለ ነው። ለኔ ማለት ከቃል በላይ ነው። እግዚአብሔር ያው ከልብ አድርጎት ሁሉንም ነገር እስከ መጨረሻው በቃ ብሉን በዚሁ ቢያዘልቀን ያው እግዚአብሔር ፍቃዱ ነውና እዚህ ያገናኘን አምላክ ለቀጣይም እንዲሁ በቃ ይህ ሁሉ ነገር ለኔ የፍቅር መሰረት ነውና ፍቅራችንን ያጽናልን። ያኔ ግፋ በለው ባዩ በበዛበት ከምድርም ከህሊናም እንፋቃቸው የሚሉ ቀስቃሽ ባለስልጣናት በሞሉበት ይገንጠሉ፣ ይውጡልን፣ ይሄዱ የሚሉ ሹማምንት አየሩን በተቆጣጠሩበት ዘመን የደረሰው ጉዳት እየተሻገሩ ያሉት ሁለቱ ህዝቦች ዛሬም ድረስ ግን እንዳይቀራረቡ የሚጥሩ በተለይም ያገዛዙ አገልጋዮች እንዳሉ ግለብ ይሏል። መሳሪያ የሚሰማበትም የማይሰማበትም የጦርነትና የውድመት ማዕከል ሆነው ሁለቱ ክልሎች ይቀጥሉ ዘንድም የ4 ኪሎ አገዛዝ እቅድና ፍላጎት መሆኑም እንደዚሁ። ከ700 በላይ የመንግስት ወታደሮችን ገደልኩ ሲል የኦሮሞ ነጻነት ጦር ገለጸም። ከሰሞኑ ተጠናቀው እየተለቃቀሙ ነው በሚል ፊልድ ማርሻል ብርሃኑ ጁላ ከገለጿቸው ኃይሎች መካከል አንዱ የሆነው ጦሩ ከ200 የሚልቁ እስረኞችን ማስለቀቁንም አሳውቋል። በኦሮሚያ ክልል የሰማዕታት መታሰቢያ እንደሆነ የገለጸውንና የሺ ግንባር ዘመቻ ሲል የጠራውን ዘመቻ ከቀናት በፊት ያወጀው የኦሮሞ ነጻነት ሰራዊት በበርካታ አካባቢዎች ውጊያዎችን ማድረጉን እንደዚሁም ጥቃቶችን ማድረሱን ሲገልጽ ሰንብቷል። በ10 ቀናት ውስጥ ያደረገውን ዘመቻ በተመለከተ ያወጣው ሪፖርትም ከመንግስት ወታደሮች ጋር ከ50 በላይ በሚሆኑ የኦሮሚያ ክልል ወረዳዎች በዚህ ሰሞኑ ውጊያዎች ማከናወኑን የሚያትት ነው። የፊት ለፊት ውጊያ የተደረገባቸው፣ የደፈጣ ጥቃት የተፈጸመባቸው፣ ከተሞች ውስጥ በመግባት ጥቃት የተሰነዘረባቸው፣ ለዘመቻ የወጡት ላይ አጸፋ የተከፈተባቸው ወዘተ የሚሉ ዘመቻዎች እንደነበሩ ማብራርቷል። በእነዚህ የዘመቻ አይነቶች ከሰብአዊ ጉዳት ባሻገር ፓትሮል፣ የሰራዊቱን ሬሽን የጫኑ ኮንቮዮች ወዘተ ተቃጥለዋልም ብሏል። በአጠቃላይ በ10 ቀናቱ ዘመቻ ከ740 በላይ የመንግስት ወታደሮችን ገድያለሁ የሚለው የኦሮሞ ነጻነት ጦር ከ900 የሚልቁ ደግሞ መቁሰላቸውን አስፍሯል። በመቶዎች የሚቆጠሩ የነፍስ ወከፍ መሳሪያዎች፣ የቡድን መሳሪያዎችና ተተኳሾች መገኘታቸውንም እንደዚሁ። በሌላ በኩል ከ50 በላይ የሚሆኑ የመንግስት ወታደሮችን መማረኩን አሳውቆም አቅርቧል። በዘመቻዎች በውጊያዎች ወቅት በተለያዩ ስፍራዎች ታስረው የነበሩ ንጹሃን ሲል የገለጻቸው ከ230 በላይ ሰዎችን ማስለቀቁንም አክሏል። በሰበታ ከተማ የሞግሌ ፖሊስ ጣቢያ ላይ የተፈጸመው ሰሞንኛ ጥቃትን ጨምሮ በተለያዩ ከተሞች የክልሉ መንግስት አመራሮች ላይ ጉዳቶች መድረሳቸው መገለጹም ይታወሳል። እነዚህ የነጻነት ጦሩ ቁጥሮችና ሪፖርትን በተመለከተም ከመከላከያ ሰራዊቱ በኩል የተባለ ነገር ባይኖርም ክልሉ የጦርነት ማዕከል ሆኖ መቀጠሉን ግን በግልጽ ያመላከቱ ናቸው። ከሰሞኑ በአዲስ አበባ ወታደራዊ አመራሮችን ሰብስበው የነበሩት ፊልድ ማርሻል ብርሃኑ ጁላ ተጠናቀው እየተለቃቀሙ ነው በሚል ከገለጿቸው ተዋጊዎቻቸው ውስጥ የኦሮሞ ነጻነት ጦር አንዱ ነው። በእርግጥ ፊልድ ማርሻሉ ኦላ ተዳክሟል ወዘተ ይሉ የነበረው አምናም ጭምር ነው። ኦላ አሁን ጥሩ ቦታ አይደለም ያለው። ጥሩ ቦታ ጥሩ ቁመና አይደለም ያለው። የሸኔ አብዛኛው ኃይል ተመቷል። የኦሮሚያ ክልል ወጣቶች በርስ ጦርነት ውስጥ አንድም በግዳጅ አፈሳ እየተደረገባቸው፣ ሁለትም ከሁለቱም ተፋላሚዎች ወገን ሆነው እየተዋጉ ይቀጥሉ ዘንድ የሚያስገድድ ጦርነት ግን አመታትን የዘለቀ ሆኗል።
ጄኔራሉ በፋኖ ኃይሎች አደረጃጀቶች መካከል ተፈጠረ ስላሉት ልዩነት ተናግሯል። በክልሉ በተለያዩ ቦታዎች የሚደርሱ ጥቃቶች አሁንም እንደቀጠሉ ናቸው። ምክትል ጠቅላይ ሚኒስትሩ አቶ ተመስገን ጥሩነህ ደግሞ ወደ ክልሉ መጓዛቸውን በተመለከተ ዘገባ አሰርተዋል። በክልሉ አንዳንድ ቦታዎች የሚፈጸሙ ጥቃቶች በከባድ መሳሪያ ድብደባዎች ጭምር የታገዙም ናቸው። ትናንት ከቆቦ ቅርብ ርቀት በዋና ቀመሌ አካባቢዎች የነበረው የሚታወቅ ነው። ዛሬም በጎጃም ቀጠና ብር ሸለቆ አቅራቢያ ክኒሊክ ተብሎ በሚጠራው ስፍራን ጨምሮ ይኸው የከባድ መሳሪያ ድምጽ ይሰማል። ከሰሞኑ ፖሊስ አስቀድሞ የአድማ ብተና አባላትና የመከላከያ ሰራዊት አባላት የተመረቁበት ይህ የስልጠና ማዕከል አካባቢ የተኩስ ልውጦች ሲደረጉ ያሆኑ የመጀመሪያም አይደለም። በአዊ ዞን ጃዌ፣ በደቡብ ጎንደር ደራ አንበሳሜ አቅራቢያ፣ በምዕራብ አርማጭሆና ሌሎችም የተወሰኑ የክልሉ ስፍራዎች ላይም እንደዚሁ ጥቃቶች ነበሩ። በሰሜን ጎጃም ዞን አገዛዙ ጅምላ ግድያ ከፈጸመባቸው ከተሞች መካከል አንዷ በሆነችው መራዊ የተገኙት የምስራቅ እዝ ኮር አዛዡ ብርጋዴር ጀነራል መለስ መንግስቴም የፋኖ ኃይሎችን እርስ በራሳቸው እየተጋደሉ ነው የሚውሉት ሲሉ ተሰምቷል። በእርግጥ የፋኖ ኃይሎች ይህንን የጀነራሉን ንግግር በሚደግፍ ሂደት ውስጥ እንዳሉ በቅርቡ ከሚያቀርቡት የእርስ በርስ መካሰስ በመመልከት የሚገልጹትም አልጠፉም። የሆነው ሆኖ ግን ክልሉ አሁንም ሰዎች የሚገደሉበት ባለስልጣናት ደግሞ ጉብኝት ላይ ነን በሚል ዘገባ የሚያስነግሩበት ሆኖ ቀጥሏል። አቶ አረጋ ከበደ እመረዋለሁ በሚሉት ክልል ውስጥ ከተሞችን እየጠቀሱ ርዕሰ መስተዳድሩ ለጉብኝት ገቡ የሚል መረጃን ሲያስነግሩ ሰንብቷል። አሁን ደግሞ የብልጽግና ሰዎች ደጋግመው የሚጎበኟት ኮምቦልቻ ውስጥ ምክትል ጠቅላይ ሚኒስትሩ አቶ ተመስገን ጥሩነህ ለጉብኝት ገባሁ ብለዋል። ባለፉት 2 ዓመታት እንደተደረገው ሁሉ ከ2 ዓመታት በፊት ጁንታው አወደመው ብለው ጦርነት በቀሰቀሱበት አንዱ ፋብሪካ ጎን ቆመውም ስለ ብልጽግናው የ7 ዓመት ትሩፋት ከኮምቦልቻ ማብራሪያ እንደሚያቀርቡም ይጠበቃል። የአቶ ጌታቸው ረዳ ቡድን ያቋቋመው አዲሱ ፓርቲ ስያሜ ታወቀም። ትግራይ ሊበራል ዲሞክራሲያዊ ፓርቲ በሚል የሚጠራ ስለመሆኑም ተነግሯል። አቶ ጌታቸው ረዳ የሚመሩትና ጉባኤ ካካሄደው ህወሓት የተነጠለው የህወሓት ቡድን ራሱን የቻለ የፖለቲካ ፓርቲ ለመሆን ዝግጅት ላይ መሆኑን በተመለከተ መዘገባችን ይታወሳል። በህወሓት ስም ወይንስ በሌላ ስያሜ የሚለው ግን በግልጽ እንዳልታወቀም እንደዚሁ አሁን የሚመሰረተው ፓርቲ አዲስና ስያሜውም የተለየ ስለመሆኑ አንድ የቡድኑ አመራር መገናኛ ብዙሃን ገልጿል። ስማቸው እንዳይገለጽ የጠየቁት እኒህ ባለስልጣን ለቢቢሲም ይህ አዲስ በምዝገባ ሂደት ላይ የሚገኘው የፖለቲካ ፓርቲ የሊበራል ዲሞክራሲ ጽንሰ ሀሳብን የሚከተል መሆኑን አንስተው የትግራይ ሊበራል ዲሞክራሲያዊ ፓርቲ በሚል አመራሩ ለመጥራት መወሰኑን ተናግሯል። እኒህ የቀድሞ የህወሓት አመራር ይህ ስም የፖለቲካ ፓርቲውን ለመመስረት በእንቅስቃሴ ላይ ባሉ ሰዎች የተመረጠ እንጂም ከምርጫ ቦርድ እውቅና ስላላገኘ ጉባኤ ሲካሄድ ሊቀየር ወይም ሊሻሻል ይችላልም ብሏል። የህወሓት ህጋዊነት ስለሚያበቃ የህወሓት የፖለቲካ ዓላማዎችን ለማሳካት የሚያስችለን አዲስ የፖለቲካ ፓርቲ ለመመስረት ተገደናል ሲሉ አክለው የፓርቲው ህገ ደንብና ፕሮግራሞችን አርቅቀው መጨረሳቸውንም ገልጸዋል። የትግራይ ሊበራል ዲሞክራቲክ ፓርቲ እየመሰረቱ ካሉ አንጋፋ ሰዎች መካከል የብልጽግናው ፕሬዝደንት አማካሪ አቶ ጌታቸው ረዳ፣ የህወሓት ፖሊት ቢሮ አባል የነበሩትና የትምህርት ዋና ስራ አስፈጻሚ አቶ በየነ መክሩ እንደዚሁም የኢዜማው ሰው ብርሃኑ ነጋ አማካሪ ፕሮፌሰር ክንደያ ገብረ ህይወት እንደሚገኙበትም የዘገባ ምንጩ ይገልጻል። አሁን ህጋዊ ቅና ለማግኘት እየተንቀሳቀሰ ያለው ፓርቲም በሌትናንት ጀነራል ታደሰ ወረደ የሚመራው የትግራይ ጊዜያዊ አስተዳደር የ1 ዓመት ጊዜ ካበቃ በኋላም ክልላዊ መንግስትን ለመመስረት በሚደረገው ምርጫ እንደሚሳተፍ ምንጮቹ አክሏል። ይህ ፓርቲ ከብልጽግና ጋር ስለሚያገናኘው ጉዳይ የተጠየቁት ከመስራቾቹ አንዱ የሆኑት ግለሰብ ትግራይ ሊበራል ዲሞክራቲክ ፓርቲ ከብልጽግና ጋር ልክ እንደሌሎቹ በሀገር ውስጥ እንደሚንቀሳቀሱ ፓርቲዎች ተባብሮ ለመስራት ይችላል፣ ነገር ግን ገለልተኛና ነጻ ፓርቲ ነው ሲሉ መልሰዋል። ህወሓት ባለፈው ዓመት ነሐሴ ወር ላይ ጉባኤ ቢያካሄድም የምርጫ ቦርድ ስላልተቀበለው ጉባኤውን እንደ አዲስ እንዲያካሄድ ተጠይቆ የነበረ ሲሆን የምርጫ ቦርድ ባስቀመጠው ቀነ ገደብ ጉባኤ ማካሄድ ባለመቻሉ ከፓርቲነት ሊሰረዝም ቀነ ገደብ መቀመጡ ይታወቃል። ህወሓት በአንጻሩ እንደ አዲስ አልመዘገብም በማለት የምርጫ ቦርድን ጥያቄ ውድቅ አድርጎታል። ድርጅቱ እንደ ፓርቲ በቀጣዮቹ 2 ሳምንታት እውቅና የማያገኝ ከሆነም መዘዙ የከፋ ስለመሆኑ በመግለጫው ላይ መጥቀሱም ይታወሳል።
አብይ አህመድ በተሳተፈበት ጦርነት በነበረ ሚና ርዕሰ መስተዳድሩ እየከሰሱ ነው ሲሉ ባለስልጣኑ ገለጹ። አንዱ እስር ቤት ተዘግቶ ሌሎች በርካታ እስር ቤቶች እየተከፈቱ ነው ሲሉም ተሰምቷል። በሶማሌ ክልል ከሰሞኑ የፖለቲካ ፓርቲ ቢሮ መዝጋት፣ አባላቱን መደብደብ፣ ማሰር፣ ታዳጊን መደብደብ፣ መግደል፣ ከዛም ድምጻቸውን አሰሙ የተባሉ ሰዎችን ማፈን፣ በመጨረሻም የክልሉ ምክር ቤት አባላትን ሳይቀር ማስጠንቀቂያ ማውጣት በሙስጠፋ መሐመድ አስተዳደር በኩል የተከናወኑ ተግባራት ናቸው። እነዚህ ሁነቶች አነጋጋሪ ሆኖ በሰነበቱበት ወቅት የቀድሞ የክልሉ ርዕሰ መስተዳደር ካድር ሞአሊም ችግሮች እንዲስተካከሉ ጥያቄ አቅርበው ነበር በመገናኛ ብዙሃን የወጡት። ነገር ግን አቶ ሙስጠፋ መሐመድ ሰዎቻቸውን ልከው ማስፈራሪያ እንዳደረሱባቸው የገለጹት የቀድሞ ርዕሰ መስተዳደር አንደኛው ደግሞ በማያገባን የኢትዮ ኤርትራ ጦርነት የሶማሌ ወጣቶችን ልክ አስገድልሃል የሚል ነው። አብይ አህመድ የኢትዮጵያን አንድ ክልል እንዲመሩ ያስቀመጧቸው አቶ ሙስጠፌ መሐመድ አብይ አህመድ ራሳቸው የተሳተፉበትን የሀገር ሉዓላዊነትን ለማስከበር የተደረገ ጦርነት ላይ ለምን ወታደር አዋጣህ ብሎ አስወነጀለኝ ሲሉም ነው የሚናገሩት። intaasoo dhalinyaro Soomaaliyeed ayuu difaaci dagaalkii Eritrea lala galay ka qayb galay ከዚህ በፊት በተናገርኩት ነገር ከፍተኛ ማስፈራራትና ማንቋሸሽ ደርሶብኛል። ለፕሬዝዳንት ሙስጠፋ የሚቀርቡ ሰዎች እኔን በኢትዮ ኤርትራ ጦርነት ጊዜ ሶማሌዎችን እንዳስጨረስኩ አድርገው ክብሬን ለመንካት ጥረዋል። ሀገራችንን በመከላከላችን ያደረግነው ተጋድሎ በክብር መወሳት ነበረበት። እነዛ በጦርነቱ ህይወታቸው ያለፉትም ሀገራቸውን በመከላከል መስዋዕት የሆኑ ናቸው። በጦርነቱ የተሳተፉትም ክብር ይገባቸዋል። እኔም ይህን በማስተባበሬ ክብር ይገባኛል። በዛ ጦርነት የዛሬው ጠቅላይ ሚኒስትርም ተሳትፏል ልኮ። የቀድሞ ርዕሰ መስተዳደር ካድር ሞአሊም በኢትዮ ኤርትራ ጦርነት ወቅት ለ3 ዓመታት ክልሉን በርዕሰ መስተዳደር ያገለገሉ ሲሆን በኢትዮጵያ ስም የክልል ፕሬዝዳንት የተደረጉ የወቅቱ ባለስልጣናት ግን ለሀገር የተከፈለ መስዋዕትነትን 20 ሺህ ወታደርን ከሶማሌ ክልል ልከህ አስገድልሃል ሲሉ ይወነጅሏቸዋል። ከጅግጅጋ ሆነው እኒህ የቀድሞ ባለስልጣን ባስተላለፉት መልእክት የሙስጠፋ መሐመድ አስተዳደርን በዘመድ ሹመት የሚገኝበት ሆኗል፣ የሰብአዊ መብት ጥሰት መፈጸምም ተራ ነገር ሆኗል ሲሉም ተደምጧል። በቀደመው አስተዳደር ወቅት እውቅ የነበረው ጄል ኦጋዴንን ዘግቶ በርካታ ሌሎች እስር ቤቶችን ያሁኑ አስተዳደር ከፍቷል ሲሉም አክሏል። dadka halka jooga dad habar dugaaga ma aha shacabka in አዲስ አበባ ያሉት ባለስልጣናት ልጆቻችን እንጂ የዱር እንስሳት አይደሉም። እናም ወርደው ይመልከቱ ላለው ጄል ኦጋዴንን ዘግተው ሌሎች እስር ቤቶችን በመክፈት የዜጎችን መብት መጣስ የብልጽግና ፕሮግራም ነው ወይ? ለብልጽግና መስራትስ ግድያን መፈጸም መብትን ማፈን አይመስለኝም ነበር። ለራሱ የግል ጥቅም ሲል አንድ ሰው እነዚህ ነገሮች በክልሉ የሚያደርግ ከሆነም ሌሎች ባለስልጣናት ይህንን እንዲያስቆሙልን ነው የምንጠይቀው። ይህንን መጠየቅ ግን ብልጽግናን መቃወም ተደርጎ አይታይ። የክልሉ ርዕሰ መስተዳደር ሙስጠፋ መሐመድ ከሰሞኑ የሰብአዊ መብቶች ኮሚሽን የመጀመሪያ ዙር ምርመራን ያስከለከሉበትን ጭምር ግድያ በተመለከተ ባስተላለፉት መልእክት የጅምላ ግድያ ከፈለጋችሁ የመቃብር ስፍራ ላይ ሄዳችሁ እዛም ቀረጻ አከናውናችሁ በጅምላ ተጨፈጨፍን ብላችሁ ተናገሩ ማለታቸው የሚታወስ ነው። የሩሲያው ፕሬዝዳንት ቭላዲሚር ፑቲን የ3 ቀናት ተኩስ አቁም ሊያውጁ ነው። ፕሬዝዳንት ቭላዲሚር ፑቲን ይህንን የተኩስ አቁም የሚያውጁት የሁለተኛው የዓለም ጦርነት ማብቃት መታሰቢያን ምክንያት በማድረግ ነው። ይህ የተኩስ አቁም ይታወጃል የተባለው ደግሞ በሚቀጥለው ሳምንት ሐሙስ ነው። የዩክሬን የውጭ ጉዳይ ሚኒስትር በምላሹ ቢያንስ ለ30 ቀናት የሚቆይ አስቸኳይ የተኩስ አቁም እንዲደረግ ጠይቋል። በሁለቱ ሀገራት መካከል የሰላም ስምምነት እንዲደረስ ጥረት እያደረጉ የሚገኙት የአሜሪካው ፕሬዝዳንት ዶናልድ ትራምፕ በበኩላቸው ቋሚ የተኩስ አቁም ስምምነት ተደርጎ ማየት እንደሚፈልጉ ገልጿል። ክሬምሊን የፋሲካ በዓልን በማስመልከት ለ30 ሰዓታት የዘለቀ የተኩስ አቁም እንደሚያደርግ ገልጾ የነበረ ቢሆንም በደቂቃዎች ውስጥ ጦርነቱ በመቀጠሉ ሳይሳካ ቀርቷል። በዩክሬን በኩልም የተኩስ አቁም ለማድረግ ከ20 ጊዜ በላይ ሙከራ የተደረገ ቢሆንም አንዳንዶቹ በደቂቃ ውስጥ በመፍረሳቸው ሁሉም ውጤታማ ሳይሆኑ ቀርቷል። በቅርቡ የፋሲካ በዓልን ምክንያት በማድረግ ይፋ የተደረገው የተኩስ አቁም ውጊያው እንዲቀንስ ያደረገ ቢሆንም ውጊያው ሙሉ በሙሉ ባለመቆሙ ላለመሳካቱ ደግሞ ሁለቱም ወገኖች እርስ በራሳቸው ይካሰሳሉ። ክሬምሊን ትናንት ባወጣው መግለጫ ፑቲን ሰብአዊነትን መሰረት በማድረግ የተኩስ አቁም ለማድረግ ወስነዋል ብሏል። በመግለጫው ሩሲያ ዩክሬንም ተመሳሳዩን እርምጃ እንደምትወስድ ታስባለች ሲል ገልጿል። በዩክሬን በኩል የተኩስ አቁሙን ለመጣስ የሚደረግ ማንኛውም እርምጃ ካለ ግን የሩሲያ ፌዴሬሽን መከላከያ ኃይል ተመጣጣኝና ውጤታማ ምላሽ ይሰጣል ሲልም አስጠንቅቋል። ይህ የተኩስ አቁም ደግሞ በሚቀጥለው ሳምንት ሐሙስ እንደሚጀምር ይጠበቃል። ሩሲያ አሁንም የዩክሬንን ቀውስ ከስሩ ለመፍታት
የሚደረግ የሰላም ንግግርን ያለምንም ቅድመ ሁኔታ የምትቀበል ናት የሚለው መግለጫው ከዓለም አቀፉ ማህበረሰብ ጋር በትብብር እንሰራለንም ይላል። ይህንን የሩሲያን መግለጫ ተከትሎ ምላሽ የሰጠችው ዩክሬን በበኩሏ ሩሲያ እውነት ሰላምን የምትፈልግ ከሆነም ስለምን እስከሚቀጥለው ሳምንት ድረስ ይቆያል? የተኩስ አቁሙ አሁኑ መደረግ አለበት? ለምን እስከ ሚያዝያ ድረስ ይዘልቃል? ሲል ጠይቋል። አሁን ተኩስ የሚቆም ከሆነም ለ30 ቀናት መዝለቅ አለበት፣ ለታይታ ሳይሆን የእውነትም ሊሆን ይገባል ብሏል። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህን ይመስሉ ነበር። አበቃን። ቸር ያሰማን።